ማንንም ብትጠጋ ጎደሎ ነው። ሀያል ያልከው ከሱ በላይ ሀያል አለ። ሀብታም ያልከው ከሱ በላይ ሀብታም አለ። አዛኝ ያልከው በውስጡ ጭካኔ አለ። አላህ ነው ዐዘ ወጀል። የተሟላ ጌታ እሱ ነው። ወደሱ መጠጋት ቁል ሁወ አላሁ አሐድ በተለያየ አጋጣሚ እንቀረዋለን፣ ግን በተለየ መንፈስ እስኪ እንቅራው። ቁል ሁወ አላሁ አሐድ አላሁ ሰመድ። በቃ መጠጊያ የሱ ነው። አላህን ሲያወድሱት አንድ ዓሊም ምን አሉ? አንተ አለዚ سترت معايبي ونشرت في العالمين محاسني والله لو عرفوا قبيح سريرتي لأبى السلام علي من يلقاني ولأعرضوا عني وملوا صحبتي ولذقت بعد كرامة بهواني أنت كو جيتاي أنت نهكو نورين بمولو ستره ملكام نقرين بسوج مكاكل ياسراجه يهونك جيتا አንተ ነህ። እንደው ደግ ነገራችንን ስለምንተዋወቅ ክፉአችን ስለተሸፈነ እንጂ እንደ ሰው ልጅ ብዙ ወንጀል ውስጥ የሚወድቅ እንስሳ የለም። እንስሶች እንኳን እንደዛ አይሰሩም። ሁም ከልአንዓሚ በልሁም አضل ብሎ አላህ የሰው ልጅ ነው በዛ መልኩ የገለጸው። ከአላህ መንገድ የራቀ በሚሆንበት ጊዜ ከእንስሳ የባሰ ሊሆን የሚችለው ፍጡር የሰው ልጅ ነው። አንተ الذي سترت معايبي نورين ستركልኝ በሰዎች መካከል ደግሞ መልካምነቴን አሰራጨህልኝ እንጂ እኔማ لو عرفوا قبيح سريرتي والله ያሉ በአላህ ይሁንብኝ የውስጤን ቆሻሻነት ሰዎች ቢያውቁ ኖሮ ሰላም የሚለኝም አላገኝ ነበር፣ ከክብር በኋላ አዋረድ ነበር። አንተ ነህ እንዴ እንደዚህ ሳከብርህ የነበርኩት ተብዬ እናቅ ነበር፣ ግን ነውሬን ስትር አድርገህ ያኖርከኝ አንተ ነህ ይላል። አላ አላ የኩኑ ሙእሚኒን አላህ እኮ እንደዚህ ነው የሚላቸው። አንተ መሐመድ ወይ ወኢነከ ባኺዑ ነፍሰክ ነፍስህን ልታጠፋ ነው እንዴ? ራስህን ጎዳህ እኮ። አላመኑም ብለህ ባለማመናቸው እኮ ራስህን ጎዳህ ይላቸዋል ነቢ ሰለላሁ ዐለይሂ ወሰለም። አላህ ሱብሓነሁ ወተዓላ ለይል በሙሉ አምልኮት ላይ ቆመው እግራቸው ሲያብጥ አንተ የአላህ መልእክተኛ ሆይ ምነው እንዲህ ትሆናለህ? ፈቀድ ገፈረ አላሁ ለከ ማ ተቀደመ ሚን ዘንቢከ ወማ ተአኸር። የሚመጣውም ያለፈውንም ወንጀል አላህ ምሮልሃል። ምን አደከመ አለቻቸው አይሻ ረዲየላሁ ዐንሃ። ፈቃለ ዐለይሂ ሰላቱ ወሰላም አፈላ አኩኑ ዐብደን ሸኩራ